ሰበር መረጃ። ዓለም በጦርነት ተናወጠች። ቀይ ባህር ተዘጋ። ኢትዮጵያ ወደ አሰብ የምትገሰግስበት ወሳኝ ሰዓት ደረሰ። A short time ago, the United States military began major combat operations in Iran. ዓለም ወደ የለየለት ጦርነት ውስጥ ገብታለች። የተፈራው ሆኗል። አሜሪካና እስራኤል በኢራን ላይ የጀመሩት የተቀናጀ የአየር ጥቃት የቴህራንን ሰማይ በእሳት ሲያነደው፣ ኢራን ደግሞ መላውን የመካከለኛው ምስራቅ ቀጠና በሚሳኤል ማዕት አጥለቅልቃዋለች። ከዱባይ እስከ አቡዳቢ፣ ከዶሃ እስከ ኩዌት የቀጠናው ሀገራት በሚሳኤል ዝናብ እየተደበደቡ ነው። በታሪክ ታይቶ በማይታወቅ ሁኔታ ቀይ ባህር ታሽጓል። የሁቲ አማጽያን ባብ ኤል መንደብን ለየትኛውም እንቅስቃሴ ዝግ አድርገዋል። ይህ ለኢትዮጵያ ምን ማለት ነው? የ130 ሚሊዮን ሕዝብ ጉሮሮ በታነቀበት በዚህ ሰዓት ጉዞ ወደ አሰብ አሁን ይሆን? አብራችሁን ቆዩ። የመካከለኛው ምስራቅ መንቀጥቀጥና የቀይ ባህር መዘጋት። ጦርነቱ በንድፈ ሐሳብ ደረጃ ብቻ ሳይሆን በተግባር መሬት ነክቷል። አሜሪካና እስራኤል የኢራንን ስትራቴጂካዊ ቦታዎች ሲያደቁ፣ ኢራንም በደቂቃዎች ውስጥ በርካታ ሀገራትን በአንድ ጊዜ በማጥቃት ታሪክ ሰርታለች። ዩኤኢ፣ ሳዑዲ አረቢያ፣ ባህሬን፣ ኳታርና ሌሎችም ሀገራት ሰለባ ሆነዋል። ይህ በእንዲህ እንዳለ በየመኑ በኩል ያለው የሁቲ ጦር ቀይ ባህርን ፍጹም ዝግ አድርጎታል። የንግድ መርከቦችም ሆኑ የጦር መርከቦች መንቀሳቀስ የማይችሉበት ደረጃ ላይ ደርሰዋል። ኢትዮጵያ ምርትና ሸቀጦቿን የምታስገባበት ለህልውናዋ ወሳኝ የሆነው የባህር መስመር ተዘግቷል። ሀገራችን ከፍተኛ የህልውና አደጋ ውስጥ ወድቃለች። ጊዜው አሁን ነው። የሀገር ወዳድ ኢትዮጵያውያን ጥሪ፣ ጊዜው አሁን ነው። ጊዜው አሁን ነው የሚለው ድምጽ ከመላው የኢትዮጵያ ማዕዘናት እየናኘ ነው። የቀጠናው ሀገራት በሙሉ በራሳቸው ስቃይና ጦርነት ተጠምደዋል። ሳዑዲ አረቢያ ራሷን ከኢራን ሚሳኤል ከመከላከል ባለፈ ሌላ የምታስብበት አቅም የላትም። ግብጽ መርከቧን ወደ ደቡባዊ ቀይ ባህር ለማንቀሳቀስ የምትችልበት ስነ ልቦናም ሆነ ወታደራዊ ዝግጁነት የላትም። አሜሪካ በዚህ ምስቅልቅል ውስጥ ቀጠናውን ሊያረጋጋ የሚችል ጽኑና ታማኝ ኃይል ትፈልጋለች። ያ ኃይል ደግሞ ኢትዮጵያ መሆኗን ዋሽንግተን ጠንቅቃ ታውቃለች። ኢትዮጵያ የ130 ሚሊዮን ሕዝቧን ጉሮሮ ለማዳን የደህንነት ስጋቷን ለመቀልበስ ወደ አሰብ ብገሰግስ ማንም ሊፈርድባት የማይችልበት የታሪክ አጋጣሚ ተፈጥሯል። ኢትዮጵያ አሁን ከሁለት ምርጫዎች አንዱን መምረጥ አለባት። ወይ በዝግ ቀይ ባህር ምክንያት ታንቆ መሞት፣ ወይ ደግሞ በቆራጥነት ወደ ቀድሞ ይዞታዋ አሰብ መገስገስ፣ የባህር በሯን ማስከበር። ዓለም በጦርነት በታወረችበት ሀያላን ሀገራት በራሳቸው ህልውና ተወጥረው ባለበት በዚህ ደቂቃ ኢትዮጵያ የራሷን እድል በራሷ የመወሰን መብት አላት። አሰብ የፍላጎት ጉዳይ ሳይሆን የህልውና ጥያቄ ሆኗል። የኢትዮጵያዊነት ትንሣኤ የሚረጋገጠው ይህ ወርቃማ አጋጣሚ በአግባቡ መጠቀም ስንችል ብቻ ነው። ማጠቃለያ፣ የእርሶ ሐሳብ ምንድነው? ውድ ኢትዮጵያውያን፣ ታሪክ በአይናችን ፊት እየተቀየረ ነው። ኢትዮጵያ የባህር በሯን ለማስከበር ወደ አሰብ የምታደርገው ጉዞ አሁን መጀመር አለበት ብላችሁ ታምናላችሁ ወይስ አሁንም መጠበቅ አለብን? የዓለም ፖለቲካ በኢትዮጵያ ላይ የሚኖረውን ተጽዕኖ እንዴት ታዩታላችሁ? ሐሳባችሁን በኮሜንት ላይ አስፍሩልን። ቪዲዮውን ላይክ እና ሼር በማድረግ ለሁሉም እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳረሱ። ኢትዮጵያ በክብር ለዘላለም ትኑር።